በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተባረክ እግዚአብሔር አምላከ አበዊነ ዘአብጽሐነ እስከ ዛቲ ሰዓት። የአባቶቻችን የቅዱሳን አምላክ የእኛም አምላክ ብዙ ኃጢአታችንን ብዙ በደላችንን ሳያይ ሳይመለከት ለዚች ሰዓት ለዚች ዕለት ያደረሰን ስሙ ለዘላለም የተመሰገነ ይሁን። ከእርሱ ቀጥላ የምትመሰገን አምላክ ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን ሰማዕታት ስማቸው የተመሰገነ የተከበረ ይሁን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ልጆች የድንግል ማርያም ያድራይ ቃል ኪዳን ልጆች እንደምን ዋላችሁ? እንደምን ሰነበታችሁ? እንኳን በዛሬው ዕለት ታስበው ለሚውሉ ዓመታዊ የሆነ ወራዊ በዓል እንዲሁም ለእናታችን ለድንግል ማርያም ለቅድስት ልደታ በሰላም በፍቅር አደረሳችሁ። እንኳን ለታላቁ አብይ ጾም ዋዜማ በሰላም በፍቅር አደረሳችሁ። ነገ መጋቢት 2 ቀን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጾም የሚገባበት ዕለት ነው። እንኳን አደረሳችሁ አደረሰን። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 16 ላይ እግዚአብሔር እኔና እናንተን እያስተምረን አስተማሪው እግዚአብሔር ነውና ጥበቡን አእምሮውን ማስተዋሉን እግዚአብሔር አምላክ በቸርነቱ ያድለን። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ቤተክርስቲያናችን በዘመናችን ከመቼውም በበለጠ አብዝታ ልትጾምና ልትጸልይ ይገባታል። ምክንያቱም አሁን ያለንበት ጊዜ መንፈሳዊነት እየተዘነጋ ዓለማዊነት እየሰለጠነ ሰዎች በስጋዊ ሐሳብና ስልት ብቻ እየተመሩ ያለንበት ፈታኝ ወቅት ነው። የእግዚአብሔር ልጆች ቤተክርስቲያን አብልጣ ከመቼውም አብልጣ ትጹም፣ ትጸልይ፣ ትስገድ ስንል ቤተክርስቲያኒቱ የክርስቶስ አካል ናት። በቤተክርስቲያኒቱ ልጆች እኛ አገልጋዮቿ እኛ የክርስቶስ ባሪያዎች ለሰው አርአያ የሚሆን ሥራ እንድንሰራ ቤተክርስቲያን ታዘናለች። አምላካችን መድኃኒታችን ኢየሱስ ክርስቶስ የጨለማው ገዢና የሐሰት አባት የተሰኘ ዲያብሎስን ድል የምናደርግበት ጾም፣ ጸሎት፣ ስግደት እንደሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። እንድንጾም፣ እንድንጸልይ፣ እንድንሰግድ፣ መልካም ሥራ እንድንሰራ እግዚአብሔር አምላክ ይርዳን። ጾም፣ ጸሎት፣ ስግደት እነዚህ ሶስቱ የቅድስት ቤተክርስቲያን መንፈሳዊ ትጥቆች ናቸው። መንፈሳዊ ትጥቆች ናቸው። እግዚአብሔር ልጆች መንፈሳዊ ትጥቆች ናቸው። ለክርስቲያኖች ለኛ ለአገልጋዮቿ የክርስቶስ ልጆች ለሆነው ለኛ ለድንግል ማርያም ልጆች ለሆነው ለኛ ጾም፣ ጸሎት፣ ስግደት እነዚህ ሶስቱ የቅድስት ቤተክርስቲያን መንፈሳዊ ትጥቆች ናቸው። እና አንጾምም እንዴ? እንጾማለን እኮ በእውኑ እንጸልያለን፣ እንሰግዳለን። በእውኑ ስንጾም ግን በፍቅር ነው ወይ?
ስንጸልይ ግን በፍቅር ነው ወይ? ስንሰግድ ፍቅር አለን ወይ? በእውነት እንባ ስናነባ ከልባችን ነው ወይ? ወደ ራሳችን ማስተዋል ያስፈልጋል የእግዚአብሔር ልጆች። በእውኑ ፍቅር ስለሌለን እኮ ነው እግዚአብሔር ጸሎታችንን ያልሰማን። በእውኑ ፍቅር ስለሌለን እኮ ነው እግዚአብሔር ስግደታችንን ሁሉ ያልተቀበለልን። በእውኑ ፍቅር ስለሌለን ጾማችን እግዚአብሔር አልተቀበለልንም። እግዚአብሔር ልጆች ዛሬ በዚህ ዘመን መንፈሳዊነት እየተዘነጋ ዓለማዊነት እየሰለጠነ ሰዎች በስጋዊ ሐሳብና ስልት ብቻ እየተመሩ ያለንበት ዘመን ላይ ደርሰናል። እግዚአብሔር ልጆች አለመጾም አለመጸለይ ጽድቅ ሆኖ የሚቆጠርበት ዘመን። ኢትዮጵያ ሰዎች ቁጭ ብለው እንዴት እኔ ለምን ጾማለሁ ምን በድያለሁ የሚሉ ሰዎች አሉ። ይሄ የአባቶች ጾም ነው፣ አባቶች እስከዚህ ሰዓት ይጾሙ እስከዚህ ሰዓት ይስገዱ የሚሉ በእውነት ለመጾም እድል እኮ እግዚአብሔር ሰጧቸዋል። በእውነት ቅድስት ቤተክርስቲያን እኮ እንዲህም ታስተምራቸዋለች። ኢትዮጵያ ቁጭ ብለው መጾም እየቻሉ መስገድ እየቻሉ እግዚአብሔርን ማመስገን እየቻሉ ብዙ ሰዎች ለዚህ አልታደሉም። ከቅድስት ቤተክርስቲያን የተለዩ ብዙዎች ናቸው። እግዚአብሔር ልጆች እቺ ዓለም በኃጢአት ወግታ የገደለቻቸው ብዙዎች ናቸው። በእውነት መንፈሳዊነትን የዘነጉ ዓለማዊነት በውስጣቸው እየሰለጠነ ከመጾም ይልቅ መብላትን፣ ከመስገድ ይልቅ ኃጢአት መስራትን፣ ከመመጽወት ይልቅ በድሆች መሳለቅን ይህ ዓለም ብዙ ልጆቻችንን ከቤተ ክርስቲያን ለይታቸዋለች። እቺ ዓለም ብዙ ሰዎችን እኮ በኃጢአት ወግታ ገላቸዋለች። እግዚአብሔር ልጆች ዛሬ ኢትዮጵያ መከራው ስቃዩ እነሆ ዛሬ በቤተ መቅደሱ ካህናት እየወጡ ሲታረዱ፣ አባቶች ሲታረዱ በሰይፍ በውኑ በቅዱሳን መጻሕፍት ላይ ተጽፎ እንደምናገኘው ቅዱሳን ሐዋርያት ስለ ክርስቶስ ሲያስተምሩ፣ ስለ ድንግል ማርያም ሲያስተምሩ እናንተ ስለ ክርስቶስ አታስተምሩ፣ ስለ ድንግል ማርያም አትናገሩ ብለናችሁ አልነበረንም ተብለው ያን ጊዜ በመጋዝ ተሰንጥቀዋል። አንገታቸውን ለሰይፍ ሰጠዋል። እነሆ ያ ዘመን አሁን ነው። ዛሬ አባቶቻችን ከገዳም ወጣው እየታረዱ እኮ ነው። በእውነት በእኛ ኃጢአት እኮ ነው። ከኛ ፍቅር ስለሌለ እኮ ነው። በእውነት ጾማችን ፍቅር ቢኖረው፣ ጸሎታችን ፍቅር ቢኖረው፣ ስግደታችን ፍቅር ቢኖረው፣ መተዛዘብ ብንችል እነሆ እግዚአብሔር ቸር አባት ነውና ለምኑ ይሰጣችኋል ብሎናል እኮ ይሰጠናል። ጮሁ ወደ እኔ ጸሩ ጻድቃን እግዚአብሔር ሰምዖሙ፣ ጻድቃን ወደ እግዚአብሔር ጮሁ፣ እግዚአብሔርም ምን አላቸው? ሰማቸው። ነቢየ እግዚአብሔር ዳዊት እንደሚያስተምረን ምን ነው እኛ ጮኸታችን ለምን ከንቱ ሆነ? እግዚአብሔር አልሰማንም? እንቀድሳለን፣ እንዘምራለን፣ እናመሰግናለን። ግን ምን ነው ለውጥ የጠፋ? ፍቅር የለንም። በእውነት ከልባችን አንዋደድም፣ ከልባችን አንጾምም። ከልባችን ይቅር አንባባልም። የእግዚአብሔር ልጆች ለዚህም እኮ ነው ዛሬ ፈተና የበዛ መከራ የበዛ። ዛሬ በቤተ መቅደሱ እየተቃጠለ ይል እንዴ? ዛሬ የአብነት ተማሪዎች እየታረዱ ይል እንዴት? የእግዚአብሔር ልጆች እግዚአብሔር ለሀገራችን ለኢትዮጵያ ሰላምን ይላክልን። በእኔና በእናንተ ኃጢአት ምክንያት ነው ይህ ሁሉ መከራ እየመጣ ያለ። በእውኑ እግዚአብሔር እኮ ቸር አባት አይደል? እባክህ ስማን፣ አንተ ቸር ነህ፣ አንተን እንዳላስቀየም በሕይወት ዘመኔ ቀናውን ጎዳና ምራኝ፣ ዘመኔን ሁሉ ባርክልኝ፣ አንተ ቸር አባት ነህና ይህን ክፉ ዘመን አሳልፍልን ብለን ልንጸልይ፣ ልናለቅስ፣ ልናደባ ይገባን። እግዚአብሔር ልጆች ያን ጊዜ እግዚአብሔር ጸሎታችንን ይሰማናል። እግዚአብሔር ጸሎታችንን ይስማን። የጨለማው ገዥና የሐሰት አባት የተሰኘው ዲያብሎስ የኛን ጾም አይፈልግም። የኛን ዕለት ንስሐ እንድንገባ አይፈልግም። ጥንት ጠላታችን ዲያብሎስ የጨለማው ገዥ የሆነው ንስሐ ስንገባ ይቃጠላል።
ስንመጸውት ይቃጠላል። ከአባቶች ጋር ስንገናኝ ይቃጠላል በእውነት። ለዚህም እኮ ነው ሊቁ ቅዱስ ባስልዮስ ወዳጄ ሆይ ሰይጣን እጅግ በአንተ የሚደሰተው ኃጢአት ሲያሰራህ አይደለም፣ ተስፋ ሲያስቆርጥህ ነው ይላል። ምክንያቱም ኃጢአት የሰራ ሰው ወደ ንስሐ እንደሚመለስ ያውቀዋል። ተስፋ የቆረጠ ሰው ግን ወደ ንስሐ አይመለስም፣ ለአባቶችም ክብር የለውም። ወደ ጽድቅ ጎዳና እንዳይመለስ የጨለማ በሩን ዲያብሎስ ይዘጋብሃል። ወዳጄ ሆይ ዕለት ዕለት ፈጣሪን ለምን፣ ዘመኔን ባርከው ብለህ እግዚአብሔርን በጸሎት ጠይቅ። ያን ጊዜ እግዚአብሔር ይባርክሃል። እግዚአብሔር ልጆች ይህንን ድምፅ የምትሰሙ ሁሉ እግዚአብሔር ሆይ ዘመኔን ባርክልኝ፣ ዘመናችን ባርክልን፣ በህይወቴ ሁሉ አንተን የሚያስደስት ስራ እንድሰራ እርዳይ፣ አግዘይ ብለን ልንጸልይ ያስፈልጋል። መንፈሳዊ ልጆች ይህንን ስናደርግ ዲያብሎስን ድል እንነሳዋለን ማለት ነው። እና ጾም፣ ጸሎት፣ ስግደት እነዚህ ሶስቱ የቅድስት ቤተክርስቲያን መንፈሳዊ ትጥቆች ናቸው ይለናል። እንግዲህ ጾም የትዕግስት መማሪያ ናት። እግዚአብሔር ልጆች ስንጾም እግዚአብሔር በትክክለኛ ጾማችን እንዲቀበልልን ከውሃና ከምግብ ከመጠጥ ብቻ መከልከል አይደለም። ወዳጄ ሆይ ይላል ቅዱስ ያሬድም ይህንን ነግሮናል። ዓይን ክፉ ነገርን ከማየት ይጹም ይለናል። ዓይን ክፉ ነገርን ከማየት ይጹም፣ አንደበት ክፉ ነገር ከመናገር ይጹም፣ ጆሮም ክፉ ነገር ከመስማት ይጹም። ይሄንን ስናደርግ ጾማችንን ጸሎታችንን ውጤታማ ይሆናል ማለት ነው። ይሄ ነው ብዙዎች ዕለት ዕለት ወደ ቤተ መቅደሱ እየሄዱ ፍቅር ከሌላቸው ከንቱ ነው። ባይን የሚያዩትን ወንድማቸውን ካልወደዱ ከንቱ ነው። ብዙዎች እስከ 9 ሰዓት ቢውሉ እስከ 12 ሰዓት ቢጾሙ ባንደበታቸው ክፉ ነገር ተናግረው ወንድማቸውን የሚያስቀይሙ ከሆነ ከንቱ ነው የእግዚአብሔር ልጆች። ብዙዎች ባይናቸው ያላዩትን አየን ብለው በሐሰት የሚመሰክሩ ከሆነ ጾማቸውም ጸሎታቸውም ስግደታቸውም ከንቱ ነው ይለናል። እና ለዚህም ነው ቅዱስ ያሬድ ዓይንህ ክፉ ነገር ከማየት ይጹም፣ አንደበትም ክፉ ነገር ከመናገር ይጹም፣ ጆሮህም ክፉ ነገር ከመስማት ይጹም ይለናል። እና እግዚአብሔር አምላክ ጾማችንን ጸሎታችንን በቸርነቱ ይቀበልልን። በእውነት ኢትዮጵያ ቁጭ ብለው አባቶችን በቤተ መቅደሱ ዕለት ዕለት እያገኙ ቤተ ክርስቲያን ዘወትር እየሰበከች ለዚህ እድል ያልታደሉ ከቤተ ክርስቲያን የጠፉ ብዙዎች አሉ። በእውነት ብዙዎች እቺ ዓለም እየለየች ወስዳቸዋለች። እቺ ዓለም የዚችን ዓለም ጣዕም ከቀመሰ አንድ ሰው ከባድ ነው። እግዚአብሔር ልጆች የዚህ ዓለም ጣዕም ምንድነው ካላችሁ የኃጢአት ነው እንጂ መብላት መጠጣትማ ተፈጥሯዊ ነው። መልበስ ማጌጥማ ተፈጥሯዊ ነው። የዚህ ዓለም ጣዕም ምንድነው ካላችሁ ኃጢአት ነው። እና እግዚአብሔር አምላክ ጾማችንን ጸሎታችንን ተቀብሎ የአባቶቻችንን የቅዱሳንን ጸሎት ተቀብሎ ድንጋይ ተንተርሰው ጤዛ ለሰው የሚጸልዩ የአባቶችን ጸሎት ተቀብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ ለብርሃነ ትንሣኤው ሀገራችንን ሰላም አድርጎ በሰላም ያድርሰን። ቀኖቹ ክፎች ናቸውና ዘመኑን ዋጁ። መንፈሳዊ ልጆች በስደት ዓለም ያላችሁ መጾም የማትችሉ የጾም ምግብ የምታጡ ሰው ነው ችግራችሁን የማይረዳችሁ እንጂ እግዚአብሔር ችግራችሁን ያውቃል። እግዚአብሔር ችግራችሁን ይረዳል። ማዕዱን በስመ አብ ብላችሁ ባርካችሁ አንተ ባርክልኝ ኢትዮጵያ ገብቼ እንዳመሰግንህ በህይወቴ ሁሉ አንተን የሚያስደስት ስራ እንድሰራ እርዳይ አግዘኝ ብላችሁ ባርካችሁ መመገብ ነው። መንፈሳዊ ልጆች መጾም ባትችሉ መስገድ፣ ሁሉንም ባትችሉ መመጽወት። በጾም ሰዓት ስንጾም ገዳማትን እያሰብንን የአብነት ትምህርት ቤቱን እያሰብንን ቤተ መቅደሱን እያሰብንን
እጆቻችን ለመጽዋት የሚዘረጉበት በጾም ሰዓት እጅግ የትሩፋት ስራ የሚሰራበት ዘመን ነው እና ያንን እንድናደርግ እግዚአብሔር አምላክ ይርዳን። ይህንን ድምፅ የምትሰሙ ሁሉ ጥያቄ ካላችሁ በግልም ሆነ በማህበር መጠየቅ ትችላላችሁ። እያስተማረን የመከረን የአባቶቻችን አምላክ የእኛም አምላክ ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይበቃን፣ ይቆየን። የመጀመሪያው ጾም ዘወረደ ይባላል። ቀጣይ በየሳምንቱ እርዳታ ካገኘን እግዚአብሔር ያስተምረናል። እግዚአብሔር ይባርካችሁ። በእውቀት ባለ እውቀት የሰራችሁትን ማይሰር ኃጢአት እግዚአብሔር ይፍታ። ጾሙን የበረከት የጽድቅ ያድርግልን። እግዚአብሔር ከእናንተ ጋር ይሁን። መንፈሳዊ ልጆች